ሄይ ጋይስ እንዴት ናችሁ? እንግዲህ በዚህ ቪዲዮ ምንድነው እንዴት አድርጋችሁ በራሻ ሀገር የተዘጋጀውን ስቴዲ ራሻ ስኮላርሺፕ እንዴት አድርጋችሁ አፕላይ እንደምታደርጉ አንድ በአንድ ስቴፑን እናያለን። ከዛ በፊት ግን ስኮላርሺፑን አፕላይ ለማድረግ ከናንተ የሚጠበቀው ሪኳየርመንት ምንድነው፣ ምን ማሟላት አለባችሁ የሚለው እናያለን ማለት ነው። እንግዲህ ይሄ ስኮላርሺፕ ከቨር የሚያደርገው የፒኤችዲን ማስተርስን እንዲሁም ዲግሪ ነው። ሶስቱንም ያካተተ የስኮላርሺፕ አይነት ነው። ሞስትሊ ሰክሰስ ሬቱም በጣም ሃይ ነው። ይሄ ስኮላርሺፕ እንግዲህ በእኛ ሀገር ይፋ የሆነው በራሻ ሳይንስና ባህልና ቱሪዝም ማዕከል ነው እንግዲህ ይፋ ያደረገው በ2024 ይሄን ስኮላርሺፕ እንግዲህ ወደ 100 ሰዎች ከኢትዮጵያ ይሄን እድል አግኝተዋል ማለት ነው። ከነዚህ 100 ሰዎች መካከል እንግዲህ 50% ለዲግሪ የቀረው 30% ለማስተርስ እንዲሁም 20% ደግሞ ለፒኤችዲ ነው የተሰጠው። ስለዚህ ይሄን ስኮላርሺፕ አፕላይ ለማድረግ ለምሳሌ ዲግሪ አፕላይ የምታደርጉ ሰዎች 12ኛ ክፍል ኮምፕሊት ማድረግ አለባችሁ። ስለዚህ የ12ኛ ክፍል ትራንስክሪፕት እንዲሁም የ12ኛ ክፍል ውጤት ያስፈልጋችኋል። ውጤት ያልደረሰላችሁ ለአሁን ያልደረሰላችሁ ሰዎች በትራንስክሪፕትም አፕላይ ማድረግ ትችላላችሁ ማለት ነው። ከዛ ውጪ ደግሞ ፒኤችዲ ላይ አፕላይ የምታደርጉ ሰዎች ጥናታዊ ጽሁፍ ወይንም ሪሰርቻችሁን የሪሰርች ኮንሰፕታችሁን አፕሎድ እና ሰሚት ማድረግ አለባችሁ። ስለዚህ እነዚህ ሪኳየርመንት ነው የምታሟሉት። ፓስፖርት ያላችሁ ፓስፖርት ደግሞ የሌላችሁ ሰዎች በፋይዳ አይዲ ወይንም በቀበሌ አይዲ ለጊዜው አፕሎድ እና አፕላይ ማድረግ ትችላላችሁ ማለት ነው። ከዛ ውጭ እንግዲህ ይሄ ስኮላርሺፕ የሚቆየው እስከ ጃንዋሪ 15 2026 ነው የሚቆየው። ስለዚህ እነዚህ ሪኳየርመንት የምታሟሉ ሰዎች ሌሎችም እነዚህን ዶክመንቶች በፒዲኤፍ ፎርማት እጃችሁ ያለ ሰዎች ስኮላርሺፑን አፕላይ ማድረግ ትችላላችሁ ማለት ነው። ዘንድሮ እንግዲህ ይሄ ስኮላርሺፕ ለ155 ሰው እና ከዛ በላይ ነው ይሰጣል ተብሎ የሚጠበቀው። ቻንሳችሁ ወይንም ይህን ስኮላርሺፕ የማግኘት ፕሮባቢሊቲያችሁ በጣም ሃይ ነው የሚሆነው። አፕላይ አድርጉ። እንግዲህ ስቴፑን አንድ በአንድ እንግዲህ እንዴት አፕላይ እንደምታደርጉ ኮምፒውተር ላይ አሳያችኋለሁ። በደንብ ተከታተሉ። እንግዲህ እኔ እዚህ ጋር የምጽፈው ሊንክ ወይ መጻፍ አለባችሁ፣ ካልሆነም ደግሞ እንግዲህ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ካልሆነም ደግሞ የቴሌግራም ቻናል ላይ ታገኛላችሁ። ይሄ ሊንክ አፕላይ የምታደርጉበት ሊንክ ነው። እዚህ ጋር ሰሌክት ያደረኩት ሊንክ ማለት ነው። በሱ ሊንክ ነው አፕላይ የምታደርጉት። ሊንኩን ትሰርቻላችሁ። የትኛውንም ብሮዘር መጠቀም ትችላላችሁ አፕላይ ለማድረግ። ነገር ግን ፋየርፎክስ ወይንም ክሮም ብትጠቀሙ ይመረጣል። እዚህ ጋር ሎጊን እና ሬጂስተር የምትል ሁለት በተን አለች። ሎጊን የምንጠቀምበት እንግዲህ ከዚህ በፊት እዚህ አካውንት ላይ ሬጂስተር አድርጋችሁ ከነበራችሁ እና ተመልሳችሁ ገብታችሁ ስታተሱን ቼክ ለማድረግ ከፈለጋችሁ ሎጊንን ትጫናላችሁ። አለበለዚያ ግን ለዚህ ሲስተም አዲስ ከሆናችሁ እዚህ ከታች የምትመለከቱትን ሬጂስተር የሚለውን በተን ትጫናላችሁ ማለት ነው። እዚህ ሎጊን የምታደርጉ ሰዎች ከዚህ በፊት አካውንት ክሬት ያደረጋችሁ መሆን አለበት። ካልሆነም ደግሞ ሬጂስተር አዲስ ከሆናችሁ ለሲስተሙ እዚህ ጋር ሬጂስተር የሚለውን በተን ትጫናላችሁ ማለት ነው። ከዛ እንግዲህ ሬጂስተር ስታደርጉ የሚመጣላችሁ ፎርም አለ። የመጀመሪያው ላስት ኔም ነው፣ ማለትም የአያት ስም እንድታስገቡ ይጠይቃችኋል። ለምሳሌ ዝም ብዬ ተመስገን የሚለውን ስም ልውሰድ። ከዛ የልጁን ስም አቤል ልበለው። ከዛ የት እንደምንኖር ወይንም ለእናንተ ከሆነ የት እንደምትኖሩ ካንትሪውን ትመርጣላችሁ። ኢትዮጵያ ነው የምትኖሩ፣ ኢትዮጵያ የሚል ምርጫ ትመርጣላችሁ ማለት ነው። ከዛ እዚህ ጋር የምትሞሉት እንግዲህ የራሳችሁን ኢሜል ነው የምታስገቡት። ኢሜል ታስገባላችሁ። ከዛ ያንን ኢሜል ካስገባችሁ በኋላ ኢሜሉን ትጽፋላችሁ። ኔክስት ላይ የፓስዋርድ ነው የምታስገቡት። የኢሜላችሁን ፓስዋርድ ሳይሆን የምታስገቡት እዚህ ጋር ሲስተሙን አክሰስ ለማድረግ የምትጠቀሙበትን አዲስ ፓስዋርድ ታስገባላችሁ። የኢሜላችሁን ፓስዋርድ አይደለም አሁንም የምታስገቡት ጋይስ። እዚህ ጋርም ለማስገባት የምትጠቀሙት ሲስተሙን አክሰስ ለማድረግ የሚጠቅማችሁን ፓስዋርድ ታስገባላችሁ። ታች ላይ ትመጡና ላይ ያስገባችሁትን ፓስዋርድ ኮንፊርም ታደርጋላችሁ። ከዛ እዚህ ጋር ከታች ላይ ኮድ ነው የምታስገቡት። ለምሳሌ ለኔ የተሰጠኝ ኮድ 754845 ነው። ለሌሎችም እንደዚሁ የተለያየ ኮድ ነው የሚሰጠው። ያንን ኮድ መልሳችሁ መጻፍ ነው። ከዛ መጨረሻ ላይ ሬጂስተር የሚለውን በተን ትጫናላችሁ። ሬጂስተር የሚለውን በተን ከተጫናችሁ በኋላ
እስኪመጣላችሁ ትጠብቃላችሁ ማለት ነው። እንግዲህ ሬጂስተር የሚለውን በተን ከተጫናችሁ በኋላ አክቲቬሽን ሊንክ ወደ ኢሜል ተልኳል ማለት ነው። ሶ ግዴታ መጀመሪያ ላይ ሬጂስተር ለማድረግ ያስገባችሁትን ኢሜል ጋር ትገቡና ቼክ ታደርጋላችሁ። ኢሜል መግባቱና አለመግባቱን ቼክ ታደርጋላችሁ። ቼክ ስታደርጉ እንግዲህ አንዳንዴ ኢንቦክስ ላይ ሊገባ ይችላል። ኢንቦክስ ላይ ካላገኛችሁ ደግሞ ስፓም ላይም ሁሉም ቦታ መፈለግ አለባችሁ። ኢሜሉ ሊገባ የሚችልበት ቦታ ኢንቦክስ ላይ ወይ ስፓም ላይ ቼክ ታደርጋላችሁ። አጋጣሚ ሆኖ የኔ ኢሜል የገባው ስፓም ውስጥ ነው። ሶ እዚህ ጋር ከላይ የምታዩት ኖ ሪፕላይ የሚለው አዲስ የገባልኝ ኢሜል ነው። ሶ ያንን ኖ ሪፕላይ የሚለውን ኢሜል ከፍታለሁ ለአክቲቬት ለማድረግ አካውንቱን። ወደ ታች ስትመለከቱት አካውንቱን አክቲቬት ለማድረግ ኮንፊርም አድርግ ይለኛል ኢሜልህን። እዚህ ጋር ኮንፊርም የሚለውን እጫናለሁ። ከዛ እሱ ራሱ ወደ ብሮዘር ይወስደኛል። ይሄው ሜሴጅ መጥቶልኛል ዩር አካውንት ሃዝ ቢን ቬሪፋይድ የሚል። ሶ አካውንቴ ቬሪፋይድ አድርጓል። ስለዚህ አሁን እንደ አዲስ ነው ሎጊን የማደርገው። ሎጊን አድርጋለሁ ወደ ሲስተሙ። ሶ እዚህ ጋር ተሳስቻለሁ ሊንኩን። ሶ ከኢሜል ሄጄ መውሰድ እችላለሁ። ሊንኩ ስላለ ኢሜል ላይ ስለተላከልኝ ከኢሜል አክሰስ አደርገዋለሁ ማለት ነው። ኦሬዲ ከፈተልኝ። ሶ ሎጊን የሚለውን በተን እጫናለሁ። አዲስ የሰጠሁትን ኢሜል አስገባለሁ፣ ፓስዋርዱን አስገባለሁ። ከዛ በኋላ ሳይን ኢን ብዬ እጫናለሁ ማለት ነው። ቀጣይ እንግዲህ የሚሆነው ክሬት ኒው አፕሊኬሽን የሚል በተን እጫናለሁ። ከዛ በፊት ግን ፕሮፋይሌን ማስተካከል አለብኝ። ፕሮፋይልን ማስተካከለው ለምንድነው? መጨረሻ ላይ ከደረስኩ በኋላ አንዳንዴ አይቀበልም። ሶ ፕሮፋይል አስገባለሁ። የሆነ ፕሮፋይል ፒክቸር ለእናንተ የሚሆናል ብላችሁ ያሰባችሁትን እኔ ራንደምሊ ከዴስክቶፕ ላይ ሰሌክት አደርጋለሁ። የሆነ ፕሮፋይል ፒክቸር እመርጣለሁ። ከዛ ኦሬዲ አፕሎድ አደርጋለሁ ማለት ነው እዛ ፕሮፋይል ላይ። ከዛ ማይ አፕሊኬሽን ጋር እመለሳለሁ። ከዛ ፕሮሰስ ስለጀመርኩ ነው ጎቱ ማይ አፕሊኬሽን እሄዳለሁ። እኔ ከዚህ በፊት ፕሮሰስ ስለጀመርኩ፣ አዲስ ከሆናችሁ ግን ክሬት ማይ አፕሊኬሽን የሚል አለ፣ እሱን ትጫናላችሁ። ከዛ እንግዲህ ፎርሙን እዚህ ጋር ስታዩት ፎርም ነው የምትሞሉት። ፎርም እንድትሞሉ ይጠይቃችኋል። ኖርማሊ ስማችሁን፣ የአያት ስም፣ የትውልድ ዓመተ ምህረት የተለያየ ፎርም ነው የሚጠይቀው። ሶ ያንን ፎርም እያነበባችሁ ኢንፎርሜሽኑን መሙላት ነው። የትውልድ ዓመተ ምህረት ይጠይቃል። እንደገና ደግሞ ፓስፖርት ያላችሁ ሰዎች ፓስፖርት የሚጠይቅበት ቦታ አለ። ለምሳሌ ኢፒ 56 423 ብዬ የሞላሁት እኔ የፓስፖርት ቦታ ነው። ፓስፖርት የሌላችሁ ሰዎች ደግሞ እንግዲህ የቀበሌ መታወቂያ እንዲሁም ፋይዳ ያላችሁ ደግሞ ፋይዳ መሙላት ትችላላችሁ። ከዛ ውጭ ያሉት ኢንፎርሜሽን የሚጠይቃችሁ አሁን እዚህ ጋር የምታዩት የት ዩኒቨርሲቲ እንደተማራችሁ ነው። ከዛ በኋላ ዲግሪ ያላችሁ ዲግሪ የት እንደተማራችሁ የትምህርት ማስረጃችሁን እንዲሁም የአደጋ ጊዜ ተጠሪ ሰው እንድትሞሉ ፎርም ያዘጋጅላችኋል። ሶ እነዚህን ሁሉ የምትሞሉት ፎርም ነው፣ እያነበባችሁ መሙላት አለባችሁ ማለት ነው። ከዛ ያንን ሞልታችሁ ከጨረሳችሁ በኋላ ኔክስት ብላችሁ ትጫናላችሁ። ኔክስት ብላችሁ ስትጫኑ እንግዲህ እዚህ ጋር የምናየው ወደ ኔክስት ፔጅ ይወስዳችኋል። እዚህ ጋር የሚመጣላችሁ የኤዱኬሽናል ፕሮግራሙን ሰሌክት ታደርጋላችሁ። በአካል ነው የምትማሩት። ሶ ኢንፐርሰን ብላችሁ ትሞላላችሁ። እኔ እዚህ ጋር ማስተርስ ዲግሪ ነው የመረጥኩት። ዲፕሎማ ማለቴ 12ኛ ክፍል ያላችሁና ዲግሪ የምትማሩ ሰዎች ዲግሪ ትመርጣላችሁ። ማስተርስ የምትማሩ ደግሞ ማስተርስ ትመርጣላችሁ። እንዲሁም ደግሞ ፒኤችዲ የምትማሩ ፒኤችዲ ትመርጣላችሁ። ከዛ በኋላ ምን ፊልድ ላይ እንደምትማሩ እዛ ጋር ፊልዱን ትመርጣላችሁ። እዚህ ጋር ደግሞ የምትመርጡት እንግዲህ ዩኒቨርሲቲዎች ነው። 6 ዩኒቨርሲቲ ትመርጣላችሁ። 6ቱን ዩኒቨርሲቲ ለምሳሌ አንደኛ እኔ አሊታይ ስቴት ዩኒቨርሲቲ ነው የመረጥኩት። እናንተ የፈለጋችሁትን ዩኒቨርሲቲ ትመርጣላችሁ። መጀመሪያ ላይ ቼክ ማድረግ ያለባችሁ እናንተ መማር የፈለጋችሁትን ኮርስ የምትመርጡት ዩኒቨርሲቲ ይሰጣሉ የሚለውን ቼክ ማድረግ አለባችሁ። ከዛ ውጪ እንግዲህ 6ቱን ዩኒቨርሲቲ በትዕግስት መምረጥ አለባችሁ ማለት ነው። ሶ እኔ 3ኛ ዩኒቨርሲቲን አይቲኤምኦ ዩኒቨርሲቲ መርጫለሁ። 4ኛ ዩኒቨርሲቲንም እንዲሁ ሎድ እያደረገልኝ ነው እንግዲህ
በትዕግስት መጠበቅ አለባችሁ። አንዳንዴ ሲስተምን ቢዚ ስለሚሆን ሲስተማቸው ዩኒቨርሲቲ ስትመርጡ እንግዲህ በትዕግስት ጠብቃችሁ መምረጥ አለባችሁ ማለት ነው። ከዛ ዩኒቨርሲቲዎች መርጬ ጨረስኩ። ከዛ በኋላ ላንጉዌጅ ያስመርጠኛል። ላንጉዌጅ ፕሮፌሽንሲ እኔ በደንብ የምችለው 2 ቋንቋ ነው፣ አማሪክ እና እንግሊዘኛ። ሌሎች ቋንቋ የምትችሉት ካለ አድ ማድረግ ትችላላችሁ። አማርኛ ከዛ በኋላ ኔቲቭ ስፒከር ነኝ ብያለሁ። እንግሊዘኛ ኢንተርሚዲየት ነው። ትመርጣላችሁ። ከዛ ኔክስት የሚለውን በተን ትጫናላችሁ ማለት ነው። እዚህ ጋር ኢረር እያበራብኝ ያለው ምንድነው? 2 ሞስኮ ውስጥ ያለ ዩኒቨርሲቲ መርጠሃል ነው ያለኝ። 2 ለማለቴ 3 መምረጥ አትችሉም ሞስኮ ውስጥ ያለ ዩኒቨርሲቲ። ያንን ማስተካከል አለባችሁ። እኔ አሁን ያንን አስተካክዬ መርጬ ነው ኔክስት አልኩት። ተቀብሎኛል። ወደ ኔክስት ስቴፕ ነው የሚሄደው። ዶክመንቶችን አፕሎድ አድርግ ይለኛል። ለምሳሌ እዚህ ጋር የምታዩት ፐርሰናል ዳታ ወይንም ሲል ኦፍ ኮንሰንት መሙላት አለባችሁ። እሷን ክሊክ ታደርጉና ዳውንሎድ የሚሆነው ይሄን ዳውንሎድ አድርጋችሁ ልክ እሷን ስትጫኗት ይሄንን ዳውንሎድ ያደርግላችኋል። ይሄ ፎርም በራሽኛና በእንግሊዘኛ የተጻፈ ፎርም ነው እንደምታዩት እንግዲህ። ከዛ እዚህ ጋር መጨረሻ አካባቢ ላይ ዴት ጽፋችሁ እንዲሁም መፈረም አለባችሁ። በሁለቱም ቋንቋ አዘጋጅቶላችኋል። በራሽኛና በእንግሊዘኛ ነው። እዚህ ጋር ዴት እና ሲግኒቸር እንዲሁም መፈረም አለባችሁ። በመትፈርሙት ፕሪንት አድርጋችሁ ከዛ ከፈረማችሁ በኋላ ድጋሚ እንግዲህ ዶክመንቱን አፕሎድ ታደርጋላችሁ ማለት ነው። ሲስተሙ ላይ አፕሎድ ታደርጋላችሁ መርጣችሁ። ለምሳሌ እኔ ዳውንሎድ ያደረኩትና የፈረምኩበት ዶክመንት አለ። እሱን አፕሎድ አደርጋለሁ። ኔክስት የሚጠይቁኝ እንግዲህ ፓስፖርት እንዳስገባ ይጠይቀኛል። ፓስፖርቱን አፕሎድ አደርጋለሁ። ከኮምፒውተር ላይ ፓስፖርቱን አፕሎድ አደርጋለሁ። ኔክስት የሚጠይቀኝ እኔ ማስተርስ ስለሆነ አፕላይ ያደረኩት የዲግሪ ዶክመንቴን እንዳስገባ ይጠይቀኛል። ዲግሪ ያላችሁ ቴምፖ ያላችሁ ቴምፖአችሁን እንዲሁም ደግሞ ስቱደንት ኮፒ እና ኦሪጂናሉን የወሰዳችሁ ስቱደንት ኮፒ እና ኦሪጂናሉን እዚህ ጋር አፕሎድ ማድረግ ትችላላችሁ። ከዛ ኔክስት የሚለውን ትጫናላችሁ። ኔክስት የሚለውን ስትጫኑት የምታገኙት ፎርም አለ፣ ፕሪንት አፕሊኬሽን የምትል ፎርም። እሷን ፎርም እንግዲህ እሷን ፕሪንት ተደርጋ እቺ ነች። እቺ ፎርሟ እቺኛዋ ፎርም ነች። እሷም እንግዲህ ፕሪንት ተደርጋ ግዴታ ተመልሳ ተፈርማበት ተመልሳ አፕሎድ መደረግ አለበት። ከታች እንደምታዩት የምትፈርሙበት ቦታ ተዘጋጅቶላችኋል። እሷን አፕሎድ ማድረግ አለባችሁ ማለት ነው። ድጋሚ ፕሪንት አድርጋችሁ በእጅ ፈርማችሁ ስካን አድርጋችሁ አፕሎድ ማድረግ አለባችሁ። ከዛ አፕሎድ ካደረጋችሁ በኋላ እንግዲህ የምትጫኑት እዚህ ጋር አፕሎድ ታደርጋላችሁ። አፕሎድ የምታደርጉት አፕሎድ ካደረጋችሁ በኋላ እንግዲህ ኔክስት ስቴፕ የሚለው ሰሚት የሚለውን መጫን ነው። ሰሚት የሚለውን ስትጫኑ እንግዲህ አፕሎድ አድርጋችሁ ጨርሳችኋል ማለት ነው።